እሺ ወደ ቲክቶክ ጓደኞቼ ዛሬ በ12 ጂኤስ 160 ቲ የሚባለው ፉለር ካምቢዮ ነው የሚክሰር ነው። ጂሊዮን የሚባለው 682 የእሱን ካምቢዮ እንግዲህ ያው የተወሰነ እቃው ስለመጣልን አሁን ሜን ሻፍቱን እንገጣጥማለን። ያው እያንዳንዱ ጥገና አሳያችኋለሁ። አሳየን ስላላችሁኝ ይህን ይመስላል እንግዲህ እቃዎቹ። ፉለር ካምቢዮ ነው። ጂሊዮን ሻክማን ዶንግፊንግ ፎቶን ይህንን ጊርቦክስ ነው የሚጠቀሙት 12 ጂኤስ የሚባለውን። ይህን ይመስላል እንግዲህ አሁን ገጠማውን አሳያችኋለሁ። እሺ እንግዲህ አሁን ያው ያን ካምቢዮ ልንጀምረው ነው። አሁን ያቺን አስገብቻታለሁ ላሳያችሁ። ወጪ ነገር ናት። ይኸውላችሁ ናት። የሪቨርስ ጊርን ነው እንትን የምትለው ሆልድ አድርጋ የምትይዘው ያሳያችኋለሁ። አሁን እዚህ ጋር ትመጣና እንዲች እናደርግና እቺ ደግሞ እቺ ዘንግ ናት። አያችኋት? እቺ ከታች ትሄድና እንዲች ነው የምትገባው። ይሄንን እንዳይንቀሳቀስ ታደርገዋለች፣ እንዳይዞር። ከዛ በኋላ ይሄ ነው የሚገባው። ይሄ የሪቨርስ ጊር ነው። እዚህ ጋር ከኋላ የሚገቡ ብዙ ፓርቶች አሉ፣ አሳያችኋለሁ። ይሄ እንደዚህ ይገባል። ከዛ በኋላ የሚገባው የትኛው ነው? ሪቨርስ ጊር ነው የሚገባው። አሁን አስቀም እቺ ነች ሪቨርስ ጊር ነች። እቺ ታያታለች። እቺ ወደ ላይ ነው የምትሆነው። ይሄ ነው ገቢው ፓርት ይሄ ነው። ከዛ ሰፊ ፓርት አለ። የሰፊ ፓርት የሰፊው በዚች ነው የሚገባው። በቀዳዳው ቀዳዳ አለች እዚች ወይም እንዲሆን ነው ያያችሁ። አሁን ይሄ እንዲሆንና ሪቨርስ ጊሩ እንዴት እንደሚገባ አሳያችሁ። አሁን ሲሽከረከር ጥልቅ ብሎ ይገባል። አየው እንዲያወጣው አሁን ያው ነው እንዲህ ነው። ሪቨርስ ጊር እንደዚህ ነው የሚገባው። አሁን እቺ ይኸውልሽ። ከዛ በኋላ ምንድነው የምናደርገው? ይሄንን ፓርት እናስገባለን። ሺሞች ናቸው፣ ወፍራም ሺሞች ናቸው። ጊሮቹ ከጊሮቹ ጋር እንዳይጋጩ መሀል ላይ ሆልድ አድርገው እንትን አድርገው እንደ ስፔሰር ይይዙታል። ይሄን እንደዚህ ዙሪ ያላችሁ አያችሁ እናደርግና እቺን ቻት ላይ ያን እቺ እንደዚህ እናደርግና እንደዚህ እንይዛታለን። ከዛ በኋላ ይሄ የአንደኛ ማርሽ ጥርስ ነው የሚገባው። ይኸውልህ አንደኛ ማርሽ ጥርስ ይገባና ከዛ ደግሞ ሌላ ደግሞ እነዚህ ደግሞ ይለያሉ። ይኸውልህ እነዚህ ስፔሰሮች ደግሞ ይለያሉ። ይሄ በዚህ ጋር ጠፍጣፋ፣ በዚህ ጋር ኮኒካል ናቸው። ለምን ይሄ የትኞቹ ልበል? ይሄ ማርሹ በሚገባበት ሰዓት ላይ አሁን ይሄ ሪቨርስ አይነት ከሆነ ኮኒካል ስለሆነ እሷች ኮኒካሏ እዛ ላይ ሄዳል ሎክ አድርጋ የምትገባው ስላይዱ እዚህ ላይ ነው የሚንሸራተተው እዚች ላይ። አሁን ይሄንን እንዴት እናደርጋለን? እንደዚህ እናደርግና ከዛ እቺን ዞር እናደርግና ደግሞ እቺን እንዳትንቀሳቀስ እንዴት እናደርጋታለን? እንደዚህ አያህ ስትወጣ እቺ እዚህ ጋር አሁን ይሄ አይንቀሳቀስ እንደፈለክ እንትን ማለት ትችላለህ። ከዛ በኋላ ምንድነው የምናደርገው? እዚህ ጋር ፌርሞ እናደርጋለን። ለምን
ሀብ አለው። እነዚህ እንደ ሌሎቹ ስላይዲንግ ሜሽ አይደለም። እነዚህ ሲንክሮናይዘር አላቸው፣ ሀብ አላቸው። እዚህ ጋር እንደምታየው ሀብ አለው፣ ሲንክሮናይዘር አለው። እነዚህ ሀቦች አሉ። እነዚህ አሁን ወደ ታች ላይ እንዳይወርዱ እዚህ ጋር ፌርሞ ከዚህና ከላይ ፌርሞ እናደርግላቸዋለን። እንግዲህ ይሄ ነው። ነች ይሄ ራሱ ነው። ከዛ በኋላ ነው ፌርሞን የምናስገባው። አሁን ይሄ ፌርሞ ይገባል እዚህ ጋር። ይሄ እዚህ ጋር ሲገባ ከዛ በኋላ ይሄ ደግሞ ሀብ ይገባል ደግሞ እዚህ ላይ። ከዛ ከላይ ደግሞ ሌላ ፌርሞ ይደረጋል። እንግዲህ አሁን ሲንክሮናይዘሮቹ እነዚህ ናቸው፣ 3 ናቸው። አሁን ዘይት እያደረግን አሁን ከዛ በኋላ ሀቡን ነው የምናመጣው። ይሄንን ሀብ እናመጣለን። በዚህ እንትን በኩል ይሄም ሰፊ እንትን አለው። ይሄም ሰፊዋን በዚች ነው የምናደርገው። ትልቅ ነው ገባውን አየህ። እኔ ገባውን እዚህ ጋር ፌርሞ ይገባል። ከስር እዚህ ጋር ፌርሞ ይገባል። እንግዲህ ይኸው ሀቡንም አስገብተን ፌርሞንም አስገብተናል። እቺ እንትኗ ነች፣ ተንቀሳቃሿ ፓርት ነች። እቺ ተንቀሳቃሽ ፓርት ናት። አሁን እዚህ ጋር ደግሞ ሌላኛው ሲንክሮናይዘር የታለ? ያው እዛ ማዶ ነው ያለው። እሱን አምጣልኝ። አዛታች ያለው ይደምጣ። አምጣው ቁጭ አድርገው። ኦኬ፣ እሱኛው እንትን የአራተኛው ነው ያል። ይሄ ሀቡ ላይ ያለ እሱ አይቀጥሎ ኋላክ እሱን አምጣው። በቃ እሱን እዚህ ላይ አድርገው። በቃ አሁን እንገጥመዋለን። ይኸው እንግዲህ አሁን የሁለተኛ ማርሽ ሲንክሮናይዘር ልናስገባ ነው አሁን። እሺ ይሄን ነው የምናስገባው። አሁን ምንድን ነው የምናደርገው? እዚህ ጋር እቺን እናስገባለን። እቺ እሺ የትኛውን እናደርጋለን? ከዛ
ያዛት እንደዚህ ከስር እቺን ነው የምናስገባው። እቺ በዚህና በዛኝ በቀጥሎ በሚገባው ጥርስ ማለት ስፔሰር ናት። እንዳይሉ እንዳይበላሉ። መታ ትፈልጋለች። ቆይ ያው ገባች። አያችኋት? ገብታለች። አሁን ስንተኛ? አሁን ሶስተኛ ማርሽ እናስገባለን። እሺ እንግዲህ አሁን ሶስተኛ ማርሽ ያው ሶስተኛ ማርሽ እናስገባ ነው። እሺ እሺ ከዛ ችኛዋን እናስገባለን። ግፊ አሃ ልክ ወጣለች። አሁን እዚህ ጋር ምንድነው የምናደርገው? ችኛዋን እናስገባለን። አሁን ይሄ የሶስተኛ ማርሽ ዶክቲዝ ነው። እሺ አሁን እዚህ ጋር ፌርሞ እናስገባለን። እሺ እንግዲህ አሁን ይሄ የአራተኛ የሶስተኛ ማርሽ ሲንክሮናይዘር ነው። በኋላ አራተኛ ማርሽ ይሄ ነው። አራተኛ ማርሽ ይሄ ነው። አሁን ለማንኛውም የምናስገባው ሀቡን ነው የምናስገባው። ተበታትናለች እዛ ጋር ነው። እሺ እንግዲህ ያው እኔ ገብቷል። የሲንክሮናይዘሩን አስገብተናል። የሶስተኛ ማርሽ አሁን ሀቡን እንትን ፌርሞም ገብቷል። አሁን ሀቡ ነው የሚገባው። እሺ እናደርግና ደግሞ ፌርሞ እዚህ ጋር እናስገባለን። እዚህ ጋር ፌርሞ ይገባል። እኛ ማርሽ ሲንክሮናይዘር ይኸው ራጥቻ ያለው መጣው። ከዛ በኋላ የትኛውን ነው የምናደርገው? ይሄንን እናደርጋለን። እንግዲህ ይሄን ይመስላል። እንግዲህ ቀጣይ ደግሞ እዚህ ጋር እንትኑ ይገባል። ስፔሰሯ ትገባለች አለች። አንደኛው ስፔሰር ትገባለች፣ ቀጥሎ ሌላኛው ስፔሰር ይገባል። እንግዲህ ይሄን ይመስላል። ዛሬ ይሄን ይመስላል። እሺ